ከ10 ዓመት በፊት እንደዚህ እንደዛሬ ፊቷ በውጣ ውረድ ተበላሽቶ ሳይፈዝ አስቀያሚ እንኳን አይደለችም። ከዚህ ልጅ አባት ከአደፍርስ ጋር ወዳጅ ሆነች። ኮልፌ መሳለሚያና አጠና ተራ ለአጭር ጊዜ ያወራለት ዘለግ ያለ ፍቅርም ነበራት። እነዚህ አሁን ያለችበት ሰፈር ቤቶች ሰርታ ለማከራየትና ከመምጣቷ በፊት ምግብ ቤት ነበራት። እናም እሱ ኮንትራት በወር እየከፈለ የሚመግብ ደንበኛዋ ነበር። ምግብ ቤቷም ከከፈተችበት ቀን ጀምሮ ይህን ቆይታ ወዳጇ የሆነ የእሳት አደጋው አደፍርስ ሌላ ቦታ ሄዶ በልቶም አያውቅም። እንደምትገምተውም ሲባል እንደምትሰማውም ያውቃል። ከነዚህ የምግብ ቤት ንግዶች በቂ ገንዘብ አጠራቅማ ሽሮ ከማገንፈልና ምስር ከመከካት ጠላ ከመጥመቅም ውሃ ከመቅዳትም ተገላግላ እጇንና እግሯን አጥፋ ለመኖር ነበር አላማዋ። እያንዳንዷን ሳንቲም ወደ ሳጥን ወይም ወደ ባንክ ወረወረች። ምግብ ቤቷንም በጭካኔ የምትቆጣጠረውንና አምባገነንነት ለትንሽ ጥፋት ረዳት። በግልምጫም በጭካኔም የምትቆጣጠረውን ሲኦል አደረገባት። ደንበኞቿንም ከመደበል ይልቅ ጣሏት። ቲያትር መጋረድ የለመደችውን አልነበረም። እሷም ሳታውቅ አንድ እሳት አደጋ ጣቢያ ውስጥ በደረሰባት አደጋ ልትወልድ ቻለች። ብረት ባርኔጣውን በብብቱ ይዞ እንዲህ አይነት ሴት ቀላል ናት፣ ራሷን በግድ ያሰረች ናት፣ በዚህ እድሜዋን ትደብቃለች እንጂ ወንድ ትፈልጋለች አይመስላችሁም? ፍርሃት እንጂ ፍላጎት አለ። ግንባሯንም ስታዩ ያስፈራል። ግንባሯም አትሂድ ና ይላል። ከጓደኞቹም ጋር አፍ ላፍ ገጥሞ ቆሞ ሲያወራ ሰማችው። መለሎ ቁመት ነበረው። አፍንጫውም ስር ደም የተከመረ ማንም ሴት የማትገጥመው ችቦ የመሰለ መልካም ሸንበቆ የመሰለ ነበር። ተላሽቶ ካደገው 2 ሳምንት የሆነው የአናቱ ፀጉር በመጥቆር ላይ ነበር። እናም ጉሮሯን ነክሳ ነበር። ልጇን ስትወልድ በከባድ ምጥ ነበር እየወለደችው። በቀናትም የሚስተካከል የወር ዕቁብ ገባች። ኑሮዋንም በድጋሚ ለማስተካከል ደፋ ቀና ማለት ጀመረች። ቅዳሜ እኩለ ሌሊት ነው። በቶሪኖ ጣሪያ 40 ዳስ ስር ነው ያለነው። ኦቨን አቅራቢውና ኩዊን የተባለው ዙፋን እያስተናገደ ነው። ኤቭሪባዲ ዋንትስ ቱ ቺር እያለ ይናገራል። ሙዚቃውም ከአድማስ እስከ አድማስ ይሰማል። መርከበኞችም ከአስመራ ለረፍት የመጡ ወጣቶች ናቸው። ከወዳጅ ሀገርም ሆነ ከጠላት ጋር የመጡ መርከበኞች መድረሱንና መውረግረጉን አጣምረውታል። ኢትዮጵያውያን የመናውያንና የአሜሪካውያን ሙዚቃ ብቻ ሳይሆን ዳንስም የዓለም አቀፍ እንደሆነ በመውረግረግ ተግባብተዋል። ተዋደዱ። በቋንቋውም ህብር ፍቅርን ፈጥረው እየተዝናኑ ነው። ቢራውም ለስላሳ አልኮሉን እያንቆራቆሩት ነው። ቶሪኖ ግማሽ ቀኑን ለቀይ ባህር የቀረውን ደግሞ ለምጽዋ ከተማ ሰጥቶ የተገነባውን ጥንታዊ ህንጻ ላይ የሚገኘውን ዳንስ ቤት ነው። ሙዚቃው የባህር ላይ መልህቃቸውን ጥለው እስኪቆሙና መርከበኞች ድረስ ዘልቆ ይሰማል። የነሸጠው ወጣ ብሎ እንዳቅሙ ከቢጤው ጋር ይውረገረጋል። ዳንስ ነዝናዛ ሀሳብን ያስረሳል። አካልም ቢዝናና ጥሩ ነው። መንፈስም ይታደሳል። ተስፋ ከመቁረጥም ተስፋ ማድረግንም አንገት ከመድፋትም ቀና ብሎ መሄድንም ያሰርጻል። ከራስም ከውስጣዊ ማንነት ጋር ለማውጋት ፋታ ይሰጣል። አሜሪካውያን የምጽዋን ወደብ ለመርገጥ የበቁት ዊሊያም የሚባለውን መርከባቸውን ቀስፈው ነው። መለስተኛ ከተማ የሚያክል ግዙፍ መርከብ ስለሆነ የምጽዋን ወደብ ተጠግቶ መቆም አልቻለም። በወደቧም ለዊሊያም መጠን ኩርማን ነች። የዚህም ግዙፍ አካል የሚበቃ ማስተናገጃ የላትም። ያለው አማራጭ ዊሊያምን ይዞ የመጣው የእርዳታ ስንዴ ወይም ባርጅ የሚባለውን ግዙፍ የብረት ሳጥን ላይ ያራግፋል። ባርጁም ደግሞ ኃይለኛ ጉልበት ባላቸው ታግቡ በጀልቦች አማካኝነት ወደ ውሃው እንዲገቡ ይደረጋል። ይህም ክንውን የዕለት ስራ ስለሆነ ዊሊያም ላይ ያሉ መርከቦች ከመደበኛ ስራቸው ነፃ ሲሆኑ በአነስተኛ ታንኳ ወደ መደቡ ቀስፈው የየብስ ላይ ይዝናናሉ። ከቆነጃጅት ጋርም ይዋዛሉ። ገበያውንም ስለሚወዱት በዚያም ፉክክር
በወደብ ከተማ ምጽዋ ከፍተኛ የቆነጃጅት እጥረት እንዲፈጠር ያደርጋሉ። ደግሞስ እናንተ እንጀራ የበላ እና ዶላሩን መሽለጥ አድርጎ ከአሜሪካውያን መርከበኞች ጋር የሚወዳደር ዋጋውንም የሚያሸቅብ አብዛኛውን መርከበኛ መጠኑን ጠብቆ በዳንስ ተዝናንቶ ወደየመርከቡ ይመለሳል። የየመናውያን መርከበኞችና ስደተኞች ናቸው። ሀገራችንም በተጠንቀቅም እንዲቆሙ የእርስ በርስ ጦርነት ወደቡ የጠላት ኃይል ስለተመታባቸው ጀልባቸውን እየቀዘፉ ኢትዮጵያ የመጡ ናቸው። ሀገሪቱንም ተቀብላቸዋለች። የየመናውያንም በዳንስ ተወዳዳሪ ባይሆኑም ዳንሱን ተቀላቅለዋል። ራሳቸውንም ያዝናናሉ። በየጊዜው የመላ ኢትዮጵያውያንን ሰዓት እላፊ ቢሆንም ምጽዋ ግን ይህ አይነቱ ገደብ አልተጣለባትም ነበር። የምጽዋ 24 ሰዓት እንቅስቃሴ አለ። ቶሪኖ ዳንሱ ወለል ላይ ለመገኘት አንድ ሰው 72 ደረጃ ሽቅብ መውጣት አለበት። ያሬድ ሀጎስ ቁልቁል ተንደርድሮ ደረጃውን እየወረደ ይገኛል። ስንታየው ገመቹ እየተከተለው ነው። አብሮትም እያጉረመረመ አዝማቹንም ደመደመለት። ይህን ደረጃውን ቁልቁል ወረደና ዋናውን አስፓልት መንገድ ላይ ደርሰዋል። አሁን አብሮ መኖር ይሻላል ግን እንዴት አለ ስንታየው ሲጋራውን አውጥቶ እያጨሰ። ሁሉም ተባብሮ መኖር ስለፈለገ አይሆንም እኮ ፖለቲከኞች ሲሹት ነው እውን የሚሆነው። የምንከተለውንም አብዮታዊ ዓለም ሶሻሊዝም መሆኑን አትርሳ። ሶሻሊዝም ርዕዮቱን ልክ እንደሆነ አምላክ ቀናተኛ ነው። ስለሆነም እርሱ ብቻ ብርሃንን መንገድን መገኘት የሚችሉትና ለሚሹት ነው የሚሰጠው። ስለዚህ አብሮነትና አብሮ መኖር ተረት እንጂ ግንባሩ አይኖርም። አሁንም መኖር ካለብን ከሁለት አንዱን ማጥፋት አለባቸው። እኛም ሻዕቢያዎችም ወያኔም ደምስሰን ለእነርሱ ከመቃብር በላይ የህብረተሰባዊ ኢትዮጵያዊን ገንብተን ከሙዚየም ስርዓታችንን እናስተካክላለን አለ ስንታየው በቀልድ። አሁን ላልከው አባባል ሻዕቢያንም ሆነ ወያኔን ሞቱ አንልም። ለምንድነው የሶሻሊዝም በእነርሱ ከርስ መቃብር ላይ የምንገነባው? ሌላ ቦታ መገንባት አይቻልም? የሶሻሊዝም አንዱ ድክመት እኮ ይህ ነው እንደምታውቀው አለው። መቃብር ይወዳሉ እነርሱም። ይህም በእርሱና አሁን ባለው ሰው ላይ እኮ መደረግ ይችላል። አስናቀ ውፋይሳና ሲሳይ ደስታም ከኋላ ተከትለዋቸው መጥተዋል። አራቱም አንድ ቃኝ ጀልባ ላይ የሚቀዝፉ የቅርብ ጓደኛሞች ናቸው። ጎበዝ ጀግና ያመለጠችን መሰለኝ አለ ስንታየው ሲጋራው መሬት ላይ እየጣለ። ሰዓቱን ተመለከተ። 6:30 ሆኗል። ጀልባቸውን አግኝተው ከእኩለ ሌሊት መግባቱን ትልቅ እቅዱ ነበር። በአሁኑ ጊዜ 12ኛ ክፍል መልቀቂያውን በተልእኮ ትምህርት እየተማረ ነው። 24 ሰዓት ባህር ላይ የምታሳልፈው ጀልባ ላይ ቢሰራ ባገኘው አጋጣሚ እያነበበ ባሳለፈው 2 ዓመት 10 እና 11ኛ ክፍልን ተምሯል። ዘንድሮ መጨረሻው ነው። አሁንም ጀልባዋም ቀንታቸው ለእነርሱ ቀስፋ ከጦር ጀልባዋም ላይ ቢደርስም ምርጫ ነው። በእግር የሚደረገውንም ጉዞ ካስቀረ ሌሊት ተነስቶ ማንበብ ይችላል። አሊያም 7 ኪሎ ሜትር በእግሩ ተጉዞ ጀልባው ላይ ከደረሰ የሚያደክም ማንበቡን ያገለጥለዋል። አሁን ግን አይምሮው መናገር አልፈለገም። ትንሽም ቢሆን ጓዶቹ በተራ እያስጠኑት ነው። ምን ብለህ ማትሪክን ሁለት አይነት መንገድ ልታጠናው ትችላለህ እያሉ ብዙ ልምድ እያስታጠቁት ነው። አስናቀው ፋይሳ ሙዚቃ አፍቃሪ ነው። አንጀቱን አስሮ አንድ ቴፕም ገዝቷል። ይህ ቴፕ ትንሽ ትልቁን ልክፈትበት እያለ ቢያስቸግረውም አያደርገውም አለና አሁንም አገዳቸው። ያስተምራቸዋል ሙዚቃ ንግግሩን እኔ ከፍትላቸዋለሁ እንጂ ልግዛ አንዴ አንጀቴን አስሬ ያቺን ቴፕ ልግዛት እንጂ እያለ ሁሌም ስለሷ ነው የሚያወራው። ከዚያ ቀን ጀምሮ እኔ ቴፕ አሳሳኸኝ እኮ ተባለ። ጀልባው ላይም ውይ ሲዳራ እያሉ በዘፈንና በሌሎች የሙዚቃ ስልቶች መጨፈራቸውን ቀጥለዋል። አሁንም ውስኪና የሚጠጣ ነገር ይዘው ስለገቡ አልደበራቸውም። ሲሳይ ዝምተኛ ነው።
የሰዓሊነት ዝንባሌ አለው። ይህ ዝምተኝነቱም የተሰጠውን በአያሌው እንዲነገር አድርጎታል። መልካምና ባህሪውንም ጀልባውንም ከመርከበኝነቱ እንቅስቃሴ ስልት ከነሱም ፍጹም የተለየ ነው። አስናቀ አዲስ ቴፕ ካሴት ሲገዛ ሲሳይ ቀለማ ቀለሙን በትንሽ ፓኮ ይዞ ነበር የሚዝናናው። ከምጽዋ ባህር ኃይል ወደብና ልክ ከቀኑ 11 ሰዓት ተኩል ላይ ምድር ነክ ጀልባ ከስራ ነፃ የሆኑ መርከበኞችን ሲቪል ሰራተኞችን ጭኖ ወደብ ላይ ታደርሳለች። ተመልሳም ወደቧ ላይ ትቆማለች። ልክ ከምሽቱ 4 ሰዓት ቀስፋ ታደርሳለች። ወደ ባህር ኃይልም ወደብ የሚመለሱ መርከበኞች ታመጣለች። ምሽቱም እስኪገፋ ድረስ የሚቆዩት መርከበኞች ደግሞ እኩለ ሌሊት ላይ ምድረ ነክ ጀልባ ተኮልኩለው ከምሽቱ 6 ሰዓት ላይ ወደ ወደቡ ይመለሳሉ። ይህንን ፕሮግራም ተከትሎ ግልጋሎትን ያላገኘው መርከበኛ እስከ ምጽዋ ባህር ኃይል ድረስ 7 ኪሎ ሜትር በእግሩ ተጉዞ የሚመለስ ይሆናል። በእንደዚህ አይነት ጉዞም አንዳንዴ ወደ ግቢ የሚገባ መኪና ያጋጥመውና በዛ ለመምጣት ይችላል። የሰፈረ እድልም ከተገኘ አካታቹ የበረሃ ጉዞም ያጥረዋል። አሊያም የሰፈሩበትን አልኮል እና በረዶ የተዝናኑበትን ስሜት ተጭኖ በእግሩ ለመድረስ ይገደዳል። ያሬድ ደግሞ በእግር ወደ ባህር ኃይል መደብ መጓዝ ወዶታል። በልቡም ይህ ጥሩ አጋጣሚ ነው። ዛሬ ያንን ሚስጥር እነግራችኋለሁ። ሁላችንም መክረንበት የቤት ስራችንን ከሰራን ነገ ባህር ላይ የመምጣት እድል እናድሳለን። ያለዚያ ግን እጣችን የሻከረ እራት መሆኑ ነው አለ በሐሳቡ። አራቱም ጓደኞቹ በጣም ይተማመናሉ። ባህር ኃይል ሲቀጠሩ ነው የመጀመሪያ ትውውቃቸው። ሁሉም ከተለያየ ኢትዮጵያ አካባቢ ነበር የመጡት። የባህር ህይወት ግን ልክ እንደ እናት ማህፀን እንደወጡ ያስተሳስራል። ማዕበሉም አቀራርቧቸዋል። በሩሩና አንዱ ለሁሉም ሁሉም ደግሞ ለአንዱ ይሞታሉ። የቀኝ ጦር ጀልባዎች አዛዥ ሌፍታቪን አሸናፊም ከአለቆቹ ጋር አይግባባም። በዚያም በሚፈጠረው ግጭት እስከ መታሰርም ደርሷል። ቅስሙም ለመታሰር የበታቾቹም ጋር እንዲታሰር ያደርጉታል። ጀልባዎቹም ፋታ አልባ ሆነች። ቀይ ባህርም መዋያውና ማደሪያ ሆነ። መርከበኞቹም ሁሉ በየባህሩና በየወደቡ ላይ ይስተዋላሉ ብሎም መልእክት እንዲጽፍ ደርሷል። አለቆቹ ግን ጆሮ ዳበስ ብለው ጀልባዋ ላይ ወደምትገኝ ወደ አንዲት መዝናኛ ቦታ ሄደዋል። ሆኖም ሌፍታቪን አሸናፊ እንዲህ በቀላሉ እጅ የሚሰጥ መኮንን አይደለም። የባህር ኃይሉን ሕግና ደንብ ደግሞ በአንድ መኮንን የታዛዥነት ጭራሽ እንዲቆም አልፈቀደም። በመርፌ ቀዳዳ እንዲሾልክ ድረስ አንድ እንዝርት እንኳን የማይሞላ የመኮንንን በኃላፊነት ፍጥጫ የቃኝ ጦር ጀልባ 202 አባላትን ከላይ እሳት ከስር እሳት በሆነ ሁኔታ የቡሄ ዳቦ እየሆኑ ነበር። አንድ ቀን ይቺ ጀልባ በደቡብ ቀይ ባህር አቅጣጫ ግዳጅ ቢጣልባትም መዳረሻዋን ሰሜን የመን ወደብ ላይ አድርጋለች። አለም የሶማሊያ ሀረርጌ ወደብ ላይ ሊሆን እንደሚችል ያሬድ አጎስ ጠርጥሯል። ሁሉንም በሰላም የመንና ወደ ሶማሌ ቢገቡም እያሳየው ነው። ግን አይሆንም። በደህንነትና በፓርቲው በመዋቀር እያንዳንዱን ጀልባ የተጠለፈ ስለሆነ ይህን የሚያውቁት የሌፍታቪን አሸናፊ ባህር ላይ ሊጥሏቸው ይገደዳሉ። ለዚህም ሲከራከሩ ከቆዩ በኋላ ይህንን ሲያስብ ያሬድ ዘገነነው። ይህ ከመሆኑ በፊት አንዳንዴ መዳን እንችላለን ሀሳቡን አሁን አንስቶ ቢመካከሩም ማለፊያው እንደሆነ ተሰምቶታል። ከእርሱ መካከል ስንታየው ገመቹ ብቻ ነው የኢሰፓ አባል። ካላቸው ጥብቅ ጓደኝነት አኳያ ከፓርቲው ይልቅ ማንነቱን ለባልደረቦቻቸው ነው። የተቀሩትም አስናቀና ሲሳይ በፓርቲውም ሆነ በደህንነት መዋቅር ውስጥ ያልታቀፉ ስለሆኑ አደገኛ አይደሉም። ከባብ እንደገባው ሚስጥር አንድ ሰው ቢያውቅም ጥሩ ነው። ሁለተኛው ሰው ካወቀ ከሁለቱም አንዱ ቢሞት ጥሩ ነው የሚለው የፈረንጆቹ አባባል አሳምሮ ያምንበታል። ይህን እምነቱን ተንሳፎ ከእርሱ መካከል አንደኛው ቢከዳው እና ትንፍስ ቢል የሚጠብቃቸው መራራ ዕጣ መረበሽ እንደሆነ አሳምሮ ያውቀዋል።
በረጅሙ ተነፈሰ። ራሳቸውን ከዚህ አጋጣሚ እንዴት ማዳን እንዳለባቸው በአያሌው ካውጠነጠነ በኋላ ነው ዛሬ ኃላፊነቱን ወስዶ ሊያወጋቸው የወሰነው። ሳይመካከሩ ቀርተው ይህንን እድል ካበላሹት እንደገና አራቱ ብቻ ለመዝናናት ረጅም ጊዜ ይወስድባቸዋል። ያ ከመሆኑ በፊት የፈራውን አደጋ እንዳይደርስባቸው ይሆን? ግን ውስጡ ፈርቷል። ቢሆንም ግን ሊነግራቸው ተገደደ። ስማ እንጂ ዛሬ ከኤልሳቤል ጋር እሆናለሁ ብለሃል ነበር እንዴ? ጀልባ ላይ ፍቃድ ሞልቼ ስላልወጣሁ ነው የተመለስኩት አለ ሊዲንጋም። ሲማም ስንታየው ገመቹ እያየ ገበያው ላይ ተወዳዳሪ መሆን እንኳን አልቻልኩም ሲል መለሰ ያሬድ። እንዴት የዊሊያም መርከበኞች ምጽዋ ወደብ ላይ ሲገቡ እኮ ሴት ልጅ እጥረት ይፈጠራል። ኤልሳቤጥም ዛሬ ቀጠሮ ነበረን ስላት ዊሊያም ወደብ ስለገቡ በዶላር ልሸቅል ያንተን ቀጠሮ የሚቀጥለው ሳምንት አሸጋግሬዋለሁ። በጣም ካሰኛ ለቲ ነጻ ስለሆነች ከእርሷ ጋር እደር አለችኝ። አይ የምጽዋ ሰዎች ብዬ ያስገርሙኛል። ቅናት የሚባል ነገር በለመነፍሳቸውም አያልፍም። በቃ መሀል ላይ አገር ቢኖርም ሸማዋን እንኳን ከጀልባ ያስወስዳታል፣ ያስገድላታል አለ ስንታየው እየሳቀ። ታዲያ ለምን መጣህ ብሎ ጠየቀው። አይ እኔ እናንተ መከራከር እንኳን አያስፈልገንም ብላ መለሰችልኝ አለኝ። አይመስለኝም። ባህር ጠለቆች ግፋ ቢል እስከ 6 ሰዓት ቢቃኙ ነው። ከዚያ በኋላ ዝም የሚሉበት አልፎ አልፎ ስለሆነ መጠበቁ ከንቱ ድካም ነው። ስለዚህ እየተጫወትን እንዝናናለን። ሌሊቱን እዚህ ቆይተን ሊገባደድ ነው። ይህም እንግዲህ የማወጋችሁ ጉዳይ አለኝ አለ ያሬድ። በጫማ ፍጆታው እንደሆነ ይታወቃል አለ ስንታየው። ቀደም ብሎ በእርሱ ታውሶ ስለነበር ይህን ረጅም መንገድ በእርሱ ጫማ እንዲሄድ አይፈቀድለትም። እምቢ ካልክ አዝዬ ሄዳለሁ ይለዋል ቀልብ። በዚህም አባባሉ ሁሉም ሳቁ። ሰለሞንም ባጋጠማቸው ኮንትሮባንድ በነጫጮች ዳሆ ላይ ዘረፋ ሲካሄድ ያሬድ አጎስ 2 ሸሚዝ፣ 2 ሱሪ፣ 7 የውስጥ ልብሶችን እና 2 ጫማ ወስዶ በሲቪል ልብስ ፍጆታ ራሱን ችሏል። በዚህም አጋጣሚ በጠረኑ ተወዳጅ የሆነ ሽቶ አግኝቷል። ሁሉም ከሌሎች መርከበኞች የተለየ የሚያደርጋቸው በእንደዚህ አይነት ጊዜ ምንም እንኳን የሚያንሰውንና የሌለውን እንኳን ቢፈልግ ከዚያች ፈንጠር ብሎ ይቀመጣል። ጓደኞቹም ሲተራመሱ እየተዘገዘገ እነሱን ይመለከታቸዋል እንጂ ፍጹም ከሚዝናናበት ቦታ ወደ እነሱ አይሄድም። አንዳንድ ሱቆችም የሚከፈት ይመስለዋል። አንዳንዴም ሲያጋጥመው ሳምሶናይትና ቦርሳ እንዳለ ያስተውላል። በፍጥነትም ወደ ጀልባው ተመልሶ ይሄድና ይገባል፣ ይደበቃል። ከሌላም ዘረፋ በድጋሚ ዘው ሲል ቅድም በሳምሶናይትና ቦርሳ የያዘውን ዕቃ አውጥቶ መጠቀም ይጀምራል። ያሬድ ሲናገር የምንጫወትበት ጉዳይ አለ የሚለው ሀሳብ ሲሳይ ሰምቶታል። ሌሎቹ ግን ቀደም ብሎ በጀመሩት ሀሳብ ተውጠው ነበር። ያሬድም ወሬውን ጀመረ። ያውቃል የፈለገውን ወግ አውግቶ እንደሚፈልግ ርዕሱ ላይ ወሬውን ያመጣል። ላኩስ አዲስ አበባ ለእረፍት ሄዶ መጣና መርከበኞቹን ክበብ ተገናኝተን መጫወት ጀመርን አለ ያሬድ። ይህንን የምጽዋ ወደብ ደሴት የምናገኝበት ድልድይ ተሻግረን ዳህላክ ሆቴል በስተግራ በኩል ቤተመንግስቱን በስተቀኝ በኩል ትተን መሀል ላይ በማስገርና ረጅም አስፓልት እየተሻገርን በአስፓልቱም ዳርና ዳር ዛፎችና ወጎች ደርሰዋል። እየተምዘገዘጉም ነፋሻ አየር እየመገቧቸው ነው። በሙቀት በር እንደ ጅብራ ቀጥ ብለው የሚቆሙ ግዴታቸው ነው። ለኩስ ለመሆን የምጽዋ አዲስ አበባ እያለን ታስታውሳቸዋለህ አልኩት። ለምን እረሳቸዋለሁ አለ ስንታየው ካፉ ተቀብሎ ወጉን ያውቀዋል። ያሬድም የሚያስደንቅ ነገር ካወራ ስንታየው ሳይከበል ወጉን እንደሚቀላቀል ያውቃል። በዚህም መርከበኞች ጓደኞቻቸው ደስተኛ ናቸው። በሁለቱም የወሬ ፍልሚያ በዚህን ጊዜ ጀልባቸው ሕይወት እንደዘራባት ሁሉም ደስ ይላቸዋል። ዛሬ ያሬድ እንደዚህ አይነቱን አተራረክ ውስጥ መግባት አልፈለገም። አዎ እሱ ጨዋታ ጨርስላቸው አሁን አለና ቀድሞ የሚያወራበትን ጉዳይ እንዲጀምሩ ቢያወጋቸው አሳምኖ የራሳቸውን ድንገት መፍጠር እንደሚችል
ማሰቡን ጀመረ። ለኩስ አለና ስንታየው ስለ ለኩስ መርከበኞች ያወጡለትን ቅጽል ስም ነው። በጨዋታም መካከል ሲጋራ ለኩስ የሚል ነው ይህ ስም የወጣለት እንጂ መደበኛ ስሙ ሀብቴ መኮንን ነው። የምጽዋን ሰዎች በለምንድን ነው የማትረሳቸው? ስማ እንጂ ባህር ላይ ማዕበል ነው እንጂ ሰዎቹን ማስታወስ አንችልም እያለ ቢራውን አስጠጣና አክተመተመ። እንቅልፍም ሳይወስዳቸው በፊት እያለ ታሪኩን ቀስ በቀስ ተረከላቸው። ሁላችንም ተሰናብተናል። የምናወራውም ስለ እንስሳት ስለሆነ ስለምንችለው ስርያ ነው አለ ያሬድ። አዎን ስርያ በልና ቀጥል። በመሃልም እየገባችሁ ባካችሁን ትረካችሁን አታንሱ፣ ወሬው ይጠነዛል አስናቀ። ምን ተገኘ አለ ሲሳይ ወጉን ቀልቡን ስቦት። የእኛ ካፒቴን ሌፍታቪን አሸናፊ አለቆቹን ቀን ከሌት ባህር ላይ ከኛ ጋር አብረው በመሃሉ ሲያወጉት ቆይተዋል። እንደገናም ወደብ ላይ በነበረው ጊዜም ይዘውታል። ይህን ልክ ወደ ወደብ እንደተመለሰ እንቅልፍ የሚያደርግበት ቆንጆ ብትኖረውም ኖሮ ምናልባትም እንዲህ ደመመራራ ሆኖ ባልቀረ ነበር። እርሱ ግን አልኮልን የብስጭቱን መርሻ አድርጎ ከልክ በላይ ይጎነጫል። የዚህም ያህል ያጨሳል አለ ያሬድ። የፈለገውን ጉዳይ የሚገባበትን ሁኔታ ወጉን ስለማይዝለት ደስ እንደተሰኘ። ሌፍታቪን አሸናፊ ግራ እጁ ላይ ምንጊዜም የሚያደርገው የወርቅ ብራስሌት አለች። እሷን ሳይ ምን እንደማስታውስ ታውቃላችሁ? አለ ስንታየው ከያሬድ አፍ ወጉን ነጥቆ። ምን ታስታውሳለህ? ያሬድ ሀሳቡ እንዳልገባው ተረድቶታል። ይህንን ብራስሌት ፍቅረኛው እህቱ ወይም እናቱ ሰጥታው ይሁን ብዬ አስባለሁ። ሊሆን ይችላል። ያም ሆነ ይህ ግን አሁን የፍቅረኛውን ተወውና እኔ የምልህን አድርግ አለ ያሬድ ወደ ፈለገው ወግ ሀሳብ ለማምጣት ጣረ። ስንታየው ሌላ አስደናቂ ወሬ ማውራት ጀመረ። ቀደም ሲል በኤመርጀንሲ ዘንድ ጎራ አልኩኝ እና ልታዝናኑኝ ፈልጋችሁ ነበር የመሰለኝ፣ ግን እንዳሰብኩት አይደለም እያለ አስናቅም በወሬው ሳይጓጓ ወጣ። ጓድ ባለማወቅና በስህተት ነው የመጣህብን፣ አንተ አትታሰርም እንዲሉ ጓዶች አሉት። በቆይታው መሀልም ደርሶ ከቢሮአቸው ያመጡለትን የጣቢያ አዛዥ ጸበኞች ጓደኞቼ እኮ ናቸው፣ ከእነርሱ ጋር አትታሰርም፣ ወደ ጓዳቸውም ብሄድ ምን እፈይዳለሁ አለ ስንታየው። ልክ ነህ አሉና ወሬያቸውን ቀጠሉ። የጣቢያው አዛዥም አስማምተው ለቀቋቸው። ከዚያ ጊዜ ጀምሮ መሰለል ስንታየውን ሲያገኘው አንዴ ሌዲንግሃም ሲማም ቀዩ ይለዋል። የፓርቲው አባላትም መለዮ ደብተር ቀይ ነበር። ስንታየውም ከነዚህ ሲጋራ ላይ ጋበዟቸው። ምንጊዜም ለዋዛ የማይፈጠረው ቀላቸውን አንስተው ተሳሳቁና ተለያዩ። እስካሁን 4 ኪሎ ሜትር ያህል ተጉዘዋል። አሁን ለሲኒማው ካሌብ አልፈው ወደ ሚካኤል ቤተክርስቲያን እየተጠጉ ነው። ከዚህም ግራር ወደ ተባለው የጥንት ወደብ ዘመን ላይ ለመድረስ 3 ኪሎ ሜትር ርቀት ከዛም በላይ ይቀራቸዋል። ጨው በረሃን አቋርጠዋል። ያሬድ እንደ አማራጭ ግራ መንደርን እንደደረሱ አንድ ግሮሰሪ ይዟቸው ገብቶ ጥግ ይዘው ይቀመጡና እየጠጡ አንጀታቸውን እየተላወሰ ለማውራት አሰበ። ይህንን ጭው ያለ የጨው በረሃ በጉዞ ለመርሳት አንድ የሁሉንም ቀልብ የሚያስረሳ ወሬ መጀመር ነበረበት። ባህር ውስጥም ኢል የሚባለውን የእባብ ዘር አለ። ይህ የእባብ ዘር ስርያውን ለመፈጸም ረጅም ጉዞ ባህር ውስጥ ይጓዛል። ቢጤውንም ያገኛል። ይተቃቀፋሉ፣ ስሪያም ይጀምራሉ። ልክ እንደ ረካም ተላቀው ይሄዳሉ። ብዙ ሰዎችም ከባህሩ ዙሪያ ላይ ይኖራሉ እንጂ ምን እንደሚፈጠር አያውቁም ብሎ ወሬ ለማስነሳት ያህል ጥያቄም እንዲጠይቃቸው ፈለገ። ኢል ስርያ ምንድን ነው አለ አስናቀ። አንተ ነፍስ መክፈል አይደለም የሚያስደንቅ፣ ከስርያ በኋላ ጭንቅላቱን እንኳን ከተመታ በኋላ መኖር የሚችል እንስሳ መሆኑ ነው የሚያስደንቀው ነገር እያለ የባሱን ያብራራለት ገባም።
አድናቆታቸውም የብቻቸውን ለማድረግ ያሬድ ሀጎስ ይበልጥ የሚያስደንቀውን ወግ አመጣ። በዚያም ብሎ ወደ ፈለገው ወደ አስቸጋሪውና ወደ አሰበው ቀልባቸውን ለመመለስ ቢሞክርም ግን አስቸጋሪ ነበር። አንዱ ከተገኘበት በኋላ ከጀርባው ላይ እንደወረረው አድርጋ ትበላዋለች እያለ ሌላ ወሬ ለማስነሳት ጀመረ። በላቀ ሁኔታ ሊያወጋትም ስንታየው ሲያነባንቡ ከምጽዋ አቅጣጫ ወደ ባህር ኃይል መደበኛ የምትገንፍ መኪና ከኋላቸው መጣች። አስቁሙ ተባባሉ። ተው፣ የኮማንዶ ማንቸስተር ቤንዚን ነች አለ ያሬድ ጮኸ። ኮማንዶም በላይ ዘለቀ የሰሜን ቀይ ባህር ዋና አዛዥ ናቸው። መርከበኞቹም እንዳሉት ጀነራሎቹ ቀይ ባህር ሆቴል ከያቻቸው ጋር ሲዝናኑ ቆይተው ውድቅት ላይ ወደ መኖሪያቸው እየከነፉ ነው። በዚያም አውላላጫው ባህር ላይ ወደ ወደብ ለመግባት የሚኳትኑ መርከበኞች እንደሆኑ ያውቃሉ። ልክ አጠገባቸው ሲደርሱ መኪናቸውን ሲጠርግ አቁመው መርከበኞችን ተደናግጠው ሰላምታቸውን ሰጧቸው። ኮማንዶም በላይ አጸፋውን መኪናው ውስጥ እንዳሉ መለሱ። መርከበኞቹም አንድ ላይ ሮጡ የተባሉ ይመስል ወደ ቀኝ ዞሮ በመጡበት አቅጣጫ መሮጥ ጀመሩ። ኮማንዶም በላይ መኪናቸው ውስጥ እየተቀመጡ ቁም አለ። አዝጋሚውም በሆነ ድምፅ ወጣት መርከበኞችን ድንገት ኤሌክትሪክ እንደያዘው ሁሉ ቀጥ አሉ። ኮማንዶ መኪናቸው ውስጥ በኋላ መመልከቻ መስታወት ትዕዛዝ ፈጽመው እየተከተሉ ነው። እነዚያም ባሉበት ቀኝ ኋላ ዞር አሉ። በአስጋሪውም ድምፃቸው መርከበኞቹም የታዘዙበትን ፈጸሙ። በአንድም ተርታ ግባ አሉና በድጋሚ አዘዟቸው። አይ ለስራ ተፈልጎ ነው። ምናሴ እንጂ አሉና በድጋሚ አዘዟቸው። ልክ የሰለጠኑበትን ስርዓት መሰረት አንዱ በሌላው ትከሻ ላይ እጁን ከቶ በአንድ ተርታ ገቡ። ተጠንቀቃሉ። ኮማንዶ በላይ ቀጥ አሉ። በኮማንዶ እርምጃ ወደፊት ሂዳሉ። ኮማንዶ የጦር አዛዦች በአንድነት ድምፅ ጦር ሲያዙ ግለሰብ የሚያዙበት ቋንቋ ነው የሚጠቀሙት። የታዘዙትንም ፈጸሙ። እግርን ክፈት ይመታል። ልክ ሰልፍ ላይ ሰሌዳ የእርስ በርስ ብሔርተኝነት የሚሰለፉበት ጊዜ አይነት የሰልፍ ስርዓት ይዘው ከልቡ መሬት በከባድ እርምጃ እየመቱ ወደፊት አስፓልቱ ላይ ተመቱ። መርከበኞቹም ከቶሪኖ ዳንስ ቤት ሲወጡ የጠጡትን ቢራ ሞቅ አድርጓቸው ነበር። መንገዱም ከስካራቸው ተጋርቶ አቅልሎላቸዋል። ይህን አስተሳሰብ ትዕዛዝ መጥቶ በመቶ ወታደራዊ ስርዓት እንዲገቡ አድርጓቸዋል። ልክ በመኪናው ትይዩ ሲደርሱ ኮማንዶም ቁም አለ። በአስካሪ ድምፅ ቀጥ ብለውም በቁም ወደ ግራ ዙር። በታዘዙትን መሰረት ዞሩ። አሳርፍ እያለ ዘና በል እያለ በቆሙበት አሳረፈው። ተዝናንተው ቀጣዩን ትዕዛዝ ይጠብቁ ጀመር። በቅደም ተከተል ወደ መኪናው ውስጥም ገቡ። ሁሉም ከኋላ በር ለመክፈት ተሻሙ። ሹፌርህ ነኝ እንዴ ብሎ ኮማንዶውን አንበረቁባቸው። መርከበኞቹም ተደናግጠው ወደፊት በር ሲወረወሩ ተነስ ቁም እያለ አሁንም እነ ያሬድን ማዘዝ ጀመረ። የዚህም አመፀኛ ተከታዮች ናቸው አሉ። የፍታቪን አሸናፊ ዋቅጅራ ማለታቸው ነው። እኔም እሳቸውን ደምጣቸውን አለቃቸውም እያለ መዛቱን ቀጠለ። ያሬድ በልቡ ምን አይነት ግሩም ሽቶ ነው የተቀባችሁት? አይ ይህ እንኳን 201 ስኳድ ላይ አይሳናቸውም አሉ የሞዶር በላይ ዘለቀ። አግቦ ነው አነጋገራቸው። መኪናዋን እግሯን አስፋልት ላይ ወደ መሬት ስትሄድ የባህር ኃይል መደበኛ ዋና በር ላይ ወለል ላይ ታየ። እሳቸውም መምጣታቸውን ዘቦቹ ስላወቁ በበሩ ማስገሪያ ብረት
በጥልፍ ከፈቱላቸው። ሽው ብለው ገቡ። ዛሬ ማደሪያቸው ጣቢያም ሳይሆን አይቀርም አለ ያሬድ። ውስጡን እየተመተመ አይደል? የሚሊሻን ህንጻ አለፉት። ፖሊስ ጣቢያም እዚህ ህንጻ ስር ነው። ልክ መርከበኞቹ ክባብ ዘንድ ሲደርሱ መኪናውን አቁሙትና ትንሽ ስለተንቀሳቀሱ የጎደለውን እዚህ ሙሉ አለ ከኮማንዶም በላይ። ለያሬድም 50 ብር ተቀበላቸው። 50 ብሩን በወቅቱ ገበያ 2 ሳጥን ቢራ ስለሚገዛ ሌሊቱን ሙሉ መርከበኞቹ ክበብ ውስጥ ሲያወጉ ማደራቸው ነው። ውረዱ አለ የአዝጋሚው ድምፅ። በፍጥነትም በመኪናው ውስጥ ዱብ ዱብ አሉ። በአንድም ተርታ ተሰልፈው በተጠንቀቅ ቆሙ። ሰላምታም ሰጧቸው። ሳቅ እንደማፌዝ አድርጓቸው አጸፋውን መልሰው መኪናውን በማስነሳት ሽው ብለው በመኪናቸው ሄዱ። መርከበኞቹም አፍኗቸው የነበረውን ሳቅ ማዕበል ፈነዳ። አምስተኛውም የሻዕቢያ ፈጣን ጀልባ የምጽዋ ባህር ኃይል መደበኛ የምጽዋ ወደቡን ታድቦ በግራና በቀኝ የቆሙትን የውሃ ማስገሪያ አልፋ ወደ ራስ ደጀን ቀዘፈች። ወደብ ላይ 3 ግዙፍ መርከቦች ይታያሉ። ከፊት ጦር መርከበኛ ኢትዮጵያም ቀጥሎ የነዳጅ ተሸካሚ ሰጋቱራዎችንና በተከተልም የራስ ደጀን ቆማለች። አማጽያንም ትንፋሻቸውን ዋጥ አድርገው የተሰጣቸውን መረጃ ለማስተዋል ሞከሩ። ወደቡ ውስጥም 2 መርከበኞች አሉ። አንደኛው ጦር መርከበኛ ኢትዮጵያን ትባላለች፣ ሁለተኛው ራስ ደጀን ትባላለች። የምትታዩትም ሁለተኛዋን ነው የሚል ትዕዛዝ ነው። ሶስተኛውም ከየት መጣ ያልታሰበ ጥያቄ ነው። የዚህ ቦታ ላይ ሆኖ ለማውጣት ጊዜ የለም፣ ቢዘገይም ሕይወት ይከፍላታል። አስተካካዩም እንደ ቀልድ ትዝ አለው። አንድ ሰውዬ ከአንዱ ጋር ይጣላል። ጸበኛውም ጩቤ ታጥቆ ይጠብቀዋል። እንዳለመታደልም ያውም ጸበኛ ባዶ እጁን ሆኖ ሰከም እያለ ፊት ለፊት ተገጣጠሙ። ባለጩቤውም አልራራለትም። በጩቤውም ቃቶ ባለጋራውን ሆዱን ላይ ይወጋዋል። ያም ጮኸና ሲያጎነብስ አሁንም ጸበኛው ይሄስ አንተ አይደለ አለና በጩቤው ጀርባው ላይ በድጋሚ ወጋው። ያወጡትም አንድ አይነት ውድመት ሊደርስ ነው። የሚፈጸሙትም ጥቃት ያ ነው። የጠላታቸውም የኢትዮጵያ መንግስት አካል በሆነው መርከበኛ ላይ ስለሆነ ሶስተኛውን ሊያነጣጥረው እንዲተኩሱ ትዕዛዝ ሰጠ። የሚያደንቀውንም ያለሙትም ራስ ደጀን ላይ ነው። በግምትም 50 ሜትር ርቀት ላይ ቆመዋል። ለማጥቃትም የሚቀስፉትን ጀልባ የተበታተነችዋን በማይክም ቢሆን ስትቀስፍ ፈጣን የሆነውን ያን ያህል ባህር ላይ ስትቆይ ትንሽ ሞገድ ይሞላባታል። ላውንችም ትዕዛዙን እና ሚዛኑን ጠብቆ መቆም ተቸገረ። አብሮትም የነበሩት አስጋሪዎች በሙሉ ተደጋግፈው ሊያቆሙት ችለዋል። ላውንቸርም ለምንድነው ኃይል የተሰራ መሳሪያ ነው። ምድር ላይ ተኳሹንና ትንፋሹን ውጦ እግሩን መሬት ላይ እስኪንቀጠቀጥ ድረስ ቆሞ ይተኩሳል። ተነስቶም ቆመ። ይህን የሞት ሽረት ግዳጁን እስኪሰምር ዓላማውን አስተካክሎ ትንፋሹን ዋጥ አድርጎ በእጁ ምላጭ ሆኖ ይዞ እንደቆመ ነው። እና ያሬድም መርከበኞቹ ክባብ በራፍ ላይ ተቀምጠው ሲዝናኑ ለነበሩት ጓደኞቻቸው ገጠመኛቸውን አውግተው የኮረኮሯቸው ያህል በኃይል አብረው ሳቁ። ገብ እንዳለም ያሬድ ፈልጌ ነበር አለ መሐመድ። ለምን? የፍቅር ደብዳቤ ስትጽፍ አሪፍ እንደሆንክ መርሶ ነገረኝ። አንድ ጓደኛችን የልጃገረድ ጓደኛ ነበረኝ። ለእርሷ ደብዳቤ እንድትጽፍልኝ ፈልጌ ነው። በዚህ ሰዓትም ከሌሊቱ 8 ሰዓት እየሆነ እኮ ነው። ለመሆኑ ምን ያህል ጊዜ ፍቅረኛ ነች? 7 ዓመት። አንተ 7 ዓመት ታሪክ ማውራት ከጀመር ከሌሊቱ ሊነጋ እኮ ነው አለ ስንታየው። 25 ዓመት ሶቪየት ህብረት ለትምህርት ሄደን ነበር። የ2 ዓመት ታሪክ ቢበዛ 30 ደቂቃ ቢወስድ ነው። ቢራ እያዘዝን ታጫውተኛለህ። ስንታየው ቢራ አዘዘ አለ ያሬድ። ወደ መናፈሻው አካባቢ ተቀመጠ። አምጣልኝ ከማዶ ጀርባውም
50 ብሩ ቅድም የተሰጣቸውን እያወጣ ያሬድ ሰጠው። አንድ ካሴት ቢራ ላምጣ፣ አትቀልድ፣ አንዳንድ ቢራ ይበቃናል አለና ወደ መሐመድ ዞሮ ቀጥል ጫፉን የፍቅር ታሪክህን አለው ያሬድ። አህመድም የአፍረት ፈገግታ ፈገግ አለና ስለ ኡምራላሂ ሁሴን ያወጋው ጀመር። ከወደብ አካባቢ ሰማዩ ላይ የሚያጠናውን የከባድ መሳሪያ ድምፅ፣ በኃይል ጩኸት የተተኮሰውን ላውንጅ ራስ ደጀን ስቶ ከማዶ እህል የምታጫጭነውን መጋዘን ስትመታ ቦግ ብሎ ነደደ። ከውሃው ማንደጃ አካባቢ የተተኮሰውን ሞተር ደጀን ላይ ሲያርፍ እንደዚሁ አልፎ ወደቡን አንድ አካል አጋየው። ድል ፊቷን እንዳዞረችበት የተረዱት አማጽያን የጀልባቸውን ሞተር አስነስተው ከወደቡ በፍጥነት ለመልቀቅ ወሰኑ። ከማዶም በፈንጂ ጠራጊው መርከበኛ ላይ ከባህሩ ወገን ሆኖ በርቀት የሚከታተለው እንቅስቃሴውን ሲመለከት የነበረው መርከበኛ ክላሹን እንኳን ጠመንጃውን አቀብሎት በአውቶማቲክ ያርከፈክፈው ጀመር። ጦር በመርከበኛ ኢትዮጵያ ላይ የሚገኙትን መርከበኞች እንዲሁ ፈጣኗ ታንኳ ላይ በማድረግ ጥይታቸውን አውቶማቲካሊ አድርገው አርከፈከፉ። በዚህም ጊዜ ባህር ጠለቆች እየተወረወሩ ታንኳቸው ላይ ወጥተው በፍጥነት ሞተራቸውን በማስነሳት ተከታትለው በቶክስ ማዝነብ ጀመሩ። ቀድሞውንም ውሃ ማስከሩንና አካባቢውን አድፍጠው የነበሩትን የሻዕቢያ አማጽያን የተኩሱን ሽፋን መስጠት ጀመሩ። ወደቡም ውስጥ የነበረችውን አነስተኛ ፈጣን ጀልባ በጥይት በረዶ በሶስት አቅጣጫ እየወረደባት በማዕበል ማንደጃው በተአምር አለፈች። በዚያም ቀስፋ ወደ አርጎጊት አቅጣጫ ተፈተለከች። የሻዕቢያም ጀልባ በከፍተኛ ፍጥነት የምትቀስፈው ጊዜ ከአፍንጫዋ ሽቅብ ከፍ ስትል ፍጥነቷም የመብረር ያህል ነው። በዚህም የሚከተል የነበረው የዞዲያክ የተባለው ታንኳ